ዓመት የመሆኔ እንዳትናገር። አይ አንድ ነህ ጠራው ለቁጥር ደረስ I have an idea. Why don't we take him with us? ለምን ራሳቸውን ጋሽ ዳሚት ዳር አስማምተናቸው ይዘናቸው ለምን ከኛ ጋር ዛንድ ላይ ቁጣ ያናረገው? በ40 ዓመት እናት ላይ ጺምን አትላጭ እንታ ከቤት በ40 ዓመት እናት አባት ላይ ሆነ ጺምን አትላጭ እላጫለሁ ማ ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገርህ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭልሃል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። ይሄን ቪዲዮ እንመልከት። ኦኬ ይሄኛውንም እንመልከተው። እሺ አሁን ማንን ነው ማመን የምንችለው ጋይስ? ማንን እንመን? ሴታ ሴት ብለህ ሰድበኸኛል በሚል የተነሳ የግድያ ወንጀል ተፈጽሟል። ምዕራብ ሸዋ ዞን ውስጥ ያጋጠመ ጉዳይ ነው። ሁለት ጓደኛ ማቾች አብረው ለረጅም ጊዜ አሳልፈው ነበር። በድንገት ግን ይጣሉና ይለያያሉ። ታዲያ ከሆነ ጊዜ አንደኛው ከሌላው ጓደኛው ጋር ሆኖ እየተዝናና ሌላኛው ይገባል። ስለኔ ነው የምታወሩት ይላቸዋል። ገና እንደመጣም ሴታ ሴት ነህ ስለኔ ለምን ታወራለህ ብሎ ሲናገር ይሄኛው ይበሳጭና ያንቀዋል። አንዱ ጓደኛው ደግሞ በጩቤ ይወገዋል። በዚህ የተነሳ በተራ ግድያ አንዱ ሲያመልጥ ሌላኛው ተከሳሽ በ12 ዓመት እስራት ቀጣ ሆኗል። ቀላል የሚመስሉ ሊታለፉ የሚመስሉ ንግግሮች ግን የሰው ህይወት ይነጥቃሉና ስለምንናገራቸው ነገሮች እንጠንቀቅ። ተመልከት እየሰራች ነው። ያቺ ቦርሳ ያዘችው አየኋት። የትኛለች ለፈጣሪ የሴት አረ ምን አይነት ቡድን ቻት ምን አረጋችሁ? ቢጫ ለበሰ ቦርሳ ያዘችው አያት። አዎ ምን እያደረገች እንደሆነ ምን እያደረገች ነው? ግራ ገመደች ነው። እየተራመደች ነው። እየሄደች የት እንደምትሄድ ነው ያላወቁት እንጂ እየሄደች ነው፣ እየተራመደች ሰላም ነው። ምንድነው? ሰላም ልበል ብዬ ነው። ላውራ ሰላም እትኝ ማነው? ሰላም ነው። ችግር የለውም።